በህይወቴ እንደ ትናንትና ተዋርጄ አላውቅም። ምን ቢገጥም ነው እንደዚህ ያልከው? ምን ነው ባለፈው ነገር እዛ ጎረቤታችን ካለች እጅ ጋር ፎንቃ ገብቶልኛል ምናምን አላልኩም ነበር? ስማ ብለኸኛል። አሁን ታዲያ ምን አዲስ ነገር ተገኝቶ ነው? እሷን ለማሻፈድ ብዬ ስቀባጥርልህ 2 ሚሊዮን ብር በአዋሽ ባንክ 2 ኮንቴነር ምናምን እያልኩ ለካ ቤታችን ያለችው አይጥ ሰምታ ኖሮ በጣራ በኩል ብቅ ብላ በመርዝ አልሞት ስል በሳቅ ልትገለኝ ነው አላለችኝም መሰለህ? ምን ሆነሽ ነው አሁን በዚህ ሌሊት እንደዚህ የምታለቅሽው? አሁን ደህና ተኝተሻል ነበር እንዴ? በልሜ አንድ ሀብታም መጥቶ መኪና ገዛልሻለሁ ነይ ልውሰድሽ አለኝ። እና ምን አስለቀሰሽን? ያለው አይደል እንዴ? መች ወሰደሽ? እኔን ያስለቀሰኝ ህልም መሆኑ አይደል? የሆነ ጥያቄ ብጠይቃውን ይመቻል እንዴ? ያንተ ጥያቄ እንደው ማለቂያ የሌለው ሁል ጊዜ መጠየቅ። አንድ ቀን እንኳን ደህና ጥያቄ አትጠይቅ። ከትምህርት ቤት አንደኛ ለመውጣት ምን ላድርግ? ይሄማ በጣም ቀላል ጥያቄ ነው። ብቻህን ተማር። አንተ በጥባጭ ሆንክ ልጅ፣ እስኪ ጥያቄ ጠይቃለሁ ትመልሳለህ። እሺ ቲቸር። የሴት ተቃራኒ ምንድነው? ወንድ። ሙቅ፣ ቀዝቃዛ፣ ሰማይ፣ መሬት። በጣም ጎበዝ። በጣም ደደብ። ጨረስኩ። ጀመርኩ። ውጣልኝ፣ ግባልኝ። ግባለት ትችላለህ። አሸነፍን በቃ። ዲሽ ድሮንስ የሞተ ክለብ። ምን ነው ተናደድክ እንዴ አባዬ? ሸነፉ ነው የምናደደው? በጣም ነው እንጂ ደስ ያለኝ። ቆይ ንዴቱ እንዲለቅህ ለምን አንድ ቀልድ አልነግረም? ጓደኛዬ እኮ አንድ ቀኝ እጅ ብቻ ነው ያለው። አንተ ጅል የሆንክ ልጅ፣ አሁን ይሄ ምኑ ነው የሚያስቀው? በጣም ነው እንጂ የሚያሳዝነው። ተቆርጦት ነው አንድ እጁን? አይ ሌላኛው እጁ ግራ ነው። ስለተመለከታችሁን እናመሰግናለን።